ሱፐር ኤዚ ምን አይነት ኤዚ በስማም ይለይ። ምንድን ያደረገው ጋይስ? ይለያል ነው የምላችሁ። ባየር ሙኒክን አፈራረሰው። ኤዚ ይለያል ነው የምላችሁ። ይለያል። ሰላም ፋሚሊ፣ እንግዲህ ዛሬ የምናየው አርሰናል ከባየር ሙኒክ ያደረገውን የቻምፒዮንስ ሊግ ጨዋታ ነው ማለት ነው። እንግዲህ አርሰናሎች ባየር ሙኒኮች ደግሞ ተደርገዋል ማለት ነው። እንግዲህ አርሰናል ላይ የሱፐር ኤዚ አይደለም ሱፐር ኤዚ ይነሳል ማለት ነው። ወደ ጨዋታ እንግዲህ በመጀመሪያ የምናገኘው የቲምበርን የጭንቅላት ጎል ነው ማለት ነው። ዛሬም አርሰናል አልተቻለም። ጭንቅላት ሄደር ሳይድፌስ አናዘር ዛሬም አልተቻሉም ማለት ነው። ሌትስ ጎ ምንድን ነው በቃ አርሰናል ረበስ ሴት ፕሬስ አናዘር ቡም ጭንቅላት የአርሰናል ነው። ፔናልቲ በለው። ለማንኛውም ጆዋን ቲምበር የሚገርም የጭንቅላት ጎል ነው ያስቆጠረው ማለት ነው። እንግዲህ ፔናልቲ ማለት የጭንቅላት ጎል ለአርሰናል ፔናልቲ ነው። ይህንም ዛሬ ያሳዩበት ነው ማለት ነው። በተለይ የቆመ ኳስ አሰልጣኙ በጣም ሲጨፍር እያሳየን ነበረ። ለማንኛውም እንግዲህ እንደምታዩት የመጀመሪያው ጎሉን አስቆጥሯል። ጆዋን ቲምበር ትለያለ። እንግዲህ ስለዚህ ስቶሪ ለማውራት እንደምታዩት ሞሪኒዮ ኳሱን ዟል። ቀጥታ የሰጠው ለኤዜ ነው። ኤዜ እኔ ስለ ኤዜ ማለት አውርቻ አልጠቅሙ ማለት በትናንትናው ጨዋታ ያበደ ነበር። ኤዜ ለማንኛውም ኤዜችን ኳስ ነዛ ተወ ቢገባለት አሪፍ ነበር። ትላንትና ይገባው ነበር። በጣም ብዙ እየለፋ ነበር። ይቺ ጎል ራሱ ብትገባለት ጥሩ ነበር። ከሞን ትችላለህ። ኤዜ ይልሃል። እዚህ ጋር ምንድን ነው የሰራው? ጋይስ አስረዱኝ፣ ንገሩኝ። ይችን ኮንትሮል አይታችኋል? እኔ በቃ በኤዜ ፍቅር ተጠምጃለሁ ነው የምላችሁ ጋይስ። በጣም ምን ያክል አቅም እንዳለው አርሰናል ላይ እያሳየ ነው። አርሰናል እየተላመደ ነው። በቀን ነገሮች እያሸሻለ ነው። ትላንትናም ቻምፒዮንስ ሊግ ገኖ ነበር። ይቺ ጎል ማለት ይቺ ጎልስ የምን ጎል? አሲስት ሎጭ ያው ብሮ ሎጭ ጎል ሎጭ ጎል በጣም ያበደ ነው። ባየር ሙኒኮች እንግዲህ አንድ አቻ የሆኑበትን ቅጥበት ነው ማለት ነው የማሳያችሁ። ይቺ ፓስ ነች እንግዲህ እዚህ ጋር ያለችዋ ፓስ አርሰናል አገኛቸው። በተለይ አርሰናል ላይ ለማስቆጠር በጣም እንደምታውቁት ከበድ ይላል። ቱ ዘ ኔት ሌትስ ጎ። በቃ ብቻውን ነው ያገኘው ማለት ነው። እንግዲህ ይህ ካምፓኒ እንግዲህ እዚህ ላይ ሲጨፍር ነበረ። እንደሚታወቀው የሲቲ ተጫዋች መሆኑ ሁላችንም የምናውቀው ነው። የሚገርም ጎል ነው ያስገባው። ቀለል ያለች ነች፣ ግፍ ጎል ነች። አንዳቻ ሙኒክ ጋር ማለት ነገር ግን ያው እንደምናውቀው ሙኒክ አም ከርል ሜን ሰው አንዳቻ ሊዝ ጎ ራይስ ፋክ ያር ምንድን ነው የምሰራው? ራይስ ትላንትና አሪፍ ነገር ሲሰራ ነበር። ራይስ ጎል አልተሳካለትም። ኤዜ ራይስ ዚቦሜንዲ አርሰናል ላይ ነገር አለ። ያስረዳኝ ኖ አርሰናል አስፈርቷል። የማዱኬ ጎል ኖ ሞር ቼልሲ ዚስ አርሰናል ዘገነ ትረተ ፕሮሰስ ዮ ለማንኛውም እዚህ ጋር እንደምናየው ካላፎሪ ከኤዜ የተቀበለውን ጎል ክሮስ አረገለት። ማዱ ሂዶ ልጥፍ ማዱኬ ሞር ቼልሲ ኦኬ። ለማንኛውም ማዱኬ እንግዲህ በትሮሳርድ ነበር ተቀይሮ የገባው። ትሮሳርድ ተጎድቶ በ37ኛው ደቂቃ ከወጣ በኋላ ማዱኬ ተቀይራ ገባች። ጎሏንም ወሳኝ ጎል አንዳቻ እንደነበሩ ባየር ሙኒክ ጋር አናዘሯን በማለት እንግዲህ አርሰናልን 2-1 መሪ ያደረገ ማለት ነው። ለማንኛውም ማዱኬ ትላንትና ጥሩ እንቅስቃሴ ነበር ያደረገው። ጎሉ
he deserves yo is a goal yeah ስለዚህች ፓስ ባናወራ ሙሉ ጨዋታ ባዶ ነው። ኳሷ የት ላይ ነው የምትገኘው? ኳሷ የምትታይባቸው ቦታዎች ኤዜ እግር ላይ ለማርቲኔሊ ያሻገረው ኳስ ምን አይነት ፓስ ነው? በህይወቴ እንደዚህ አይነት ፓስ ገራሚ ፓስ አይቻላል። እኔ ያላልኩም ምርጥ ናት ለማለት ነው። ለማንኛውም ኤዜ ምን ያህል ለአርሰናል አስፈላጊ እንደሆነ ያሳየበት ጨዋታ ኖ ሞር ሳካ ዚስ ኢዝ ኤዜ ዚስ ፓስ ብሮ ዌር ዘ ጎል ኪፐር ኖዌር ዚስ አርሰናል ሜን ዚስ ኤዜ ጋና ተገነስ ማንኛውም እንግዲህ በረኛው እንደምታዩት መሀል ላይ ነው። መሀል ላይ ቀርቷል። ማርቲኔሊ በሚገርም አስተላለፍ ነው ያለፈው። እንግዲህ ይሄ ጎል ማለት ጎል ሶስተኛ ጎል ነበረ። እንግዲህ አርሰናሎች ማሸነፍ ትልቁን መድፍ የመዘዙበት ነበረ። ትልቅ አክብሮት ለኤዜ ይገባል የምትሉ ላይክ፣ ሰብስክራይብ አድርጉ። ኑዌር ብዙ ጊዜ እንደዚህ እየወጣ እንመለከታለን። ዛሬ አርሰናል ላይ አልሰራም። ምክንያቱም ማርቲኔሊ ኤዜ ነው ብሮ ኤዜ ኛውን ጎሏ እንግዲህ የመጨረሻው ነች። ማርቲኔሊ ዋው ምን አይነት አርሰናል ነው ያሳየን። በዚህ አቋሙ አርሰናል የትኛውን ቡድን ገጥሞ ተማመናለሁ። ዚስ ኢዝ ሎጂክ አቋሙን እያሳየን ስለሆነ አርሰናል ላይ አሁን በዚህ ሰዓት የሚታማ ተጫዋች አታገኝም ብሮ። በመጨረሻም አርሰናል 3-1 ሙኒክን የምን የድሮ 5-1 መሸነፍ ኧረ ኖ ሞር ሮበን ኖ ሞር ሪቤሪ ኖ ሞር ሌዋንዶውስኪ ያው ለማንኛውም ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። የዚህ ቤተሰብ አባል እንድትሆኑ ደግሞ ሰብስክራይብ አድርጉ። ይመቻችሁ። በሌላ ቪዲዮ እስከምንገናኝ ባይ ሲ ዩ